አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ተከበራችሁ የሀሚድ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ህያኩሙላህ ብለናል። ያው እንግዲህ ዘንድሮ አዝመራ ይሄን ይመስላል። ጤፍ ነው እንደምታዩት ነው። አረም እያረምን ነው እንረም እያልኳችሁ ነው። ማሻአላህ ተባረከላህ። ያው ገና ነው ዘንድሮ ትንሽ ያው በዝናቡ ምክንያት ትንሽ ቆየት ዘግየት ስላለ ዝናቡ ያው አሁንም ግን ማሻአላህ ነው። ያው ያድጋል ኢንሻአላህ። ያው እንግዲህ ተስፋ አለን ኢንሻአላህ። እንደምታዩት ነው ለምላችሁ። ይሄ እንግዲህ የሀሚድ አዝመራ ነው። አረም የሚጎናፈል አለ። አረም የሚጎናፈል ካለ እንግዲህ ታያችኋል። ያ ጫካ ላይ በገብቼ ነበረ ቅድም ተቋረጠብኝ ጫካው። ዋው ማሻአላ የሌለ የለም ነው የምላችሁ። በቃ አሁን ለምሳ የሚሆነ ራሱ የሆነ አንድ አውሬ ነገር አደኘ ነው የሚሄደው፣ ሲሄድ ይየ ነው የሚሄደው ነው የምላችሁ። ይሄን ይመስላል እንግዲህ እርሻችን ነው። ያው እኔ ባላርሰውም እንግዲህ ያው ታውቃላችሁ ያው አልደረስኩበትም እንጂ አርሰው ነበር እኮ እኔም ታዲያ ለጥቂት ታርሶ አገኘሁት እንጂ ገበሬ ነኝ። በቃ ይኸው አርሶ አደር ታታሪው ገበሬ ይኸው እንደዚህ ነበር ነው የምላችሁ። አሁን አረሟን ግን አብረን ነው እስካለው ድረስ አብረን የምናረማት ታያችኋል። ማጎናፈል የፈለገ ይምጣ ከኔ ጋር መጎናፈል የፈለገ። በዚህ ጋር ጤፍ ነው የተዘራው። በዚህ ደግሞ ታቹን ማሾ ተዘርቷል። ግን ማሻአላህ ነው ጤፉ በጣም አሪፍ ጤፍ ነው። በጣም አለ የሚባለው ጤፍ አንደኛ ነው ማሻአላህ። ይሄ ደግሞ ማሾ ይባላል። አሁን አብዛኞቻችሁ ማሾ አታውቁም፣ ግን ይሄ እኮ አሁን ይሄ ምን ይባላል? ማሾ ነው የሚባለው። ማሾ ነው ግን ሲያፈራ ነው በደህና የሚለየው ማለት ነው። ይሄ ማሾ ይባላል። ታያችኋል። ይሄን መቼም ታውቁታላችሁ ብዬ ተስፋ አድርጋለሁ። ይሄ ደግሞ ሰሊጥ ነው። ይሄ ሰሊጥ ነው እንደምታውቁት። ይሄን እርግጠኛ ነኝ ታውቁታላችሁ። ማሻአላህ ተባረከላህ። ደስ ይላል በጣም በሚያፈራ ሰዓት። አሁን ገና ነው ያው ግን በጣም አድጓል። ግን ይሄ ማሾ ደግሞ አሁን ሲያፈራ ዋው እሸቱን አሳያችኋለሁ። ከምን ተነስቶ አሁን በስ ትኩረት አድርጋችሁ ተመልከቱት። በኋላ ላይ ደግሞ ሳሳያችሁ መነሻውንና መድረሻውን እንድታውቁት ማለት ነው። ይኸውላችሁ ይሄ በዚህ ጋር ተይዞ ደግሞ እንትን የተዘራው ማሾ ነው የተዘራው እላችኋለሁ። ይሄ በዚህ ጋር ይዛችሁ ያ በዛኛው በኩል ጤፍ ነው፣ በዚህኛው በኩል ማሾ ነው የተዘራው። እላይ ድረስ እዛ ጫፍ ይታያችኋል። ጫፍ ዛፉ እዛ ድረስ ማለት ነው። ይሄን ይመስላል። ይሄን እንደምታዩት ይሄ አካባቢው ጫካው በሙሉ ይሄን እንደምታዩት ይሄኛው ነው። ማሻአላህ ነው። በጣም ደስ ይላል። እና እንደዛ ነው። ይሄውላችሁ ይሄ ማሾ ነው። ዋው በያዘ ሰዓት በጣም ነው የሚያስደስተው ምናምን ማሻአላህ ተባረከላህ። በዚህ ጋር ደግሞ ይታያችኋል ያ ጥቁሩ ገና አረንጓዴ ያልሆነው እዛ ጋር ነው ወሰኑ፣ በዚህ በኩል ያለው ማለት ነው። እና በቃ እንደምታዩት ነው ማሻአላህ ተባረከላህ። ያው ነው እንግዲህ አንዷን ሳዱላ ወይ እንዲህ እንላለን ማለት ነው። ያው የዘንድሮ አዝመራ ይሄን ይመስላል። ግን አሁን ወቅቱን ትንሽ እንትን ብሏል። ያው በዝናቡ በክረምቱ ትንሽ በመንጓደዱ ምናምን በመቆየቱ ምክንያት ገና ነው። ግን አሁንም ማሻአላህ ነው። እዚህ ከደረሰ በቃ የተወሰነ ነው። አሁን የማሾ ችግር የለበትም። ካሁን በኋላ 2 ቀን ከጣለ ያበላል። በቃ ጤፍም ብዙ አይፈልግም ካሁን በኋላ
እንዲያውም አሪፍ ነው። አሁን ለማሾ ጊዜው በጣም ደስ ይላል። ይሄ ደግሞ ቀደም ተብሎ ስለተዘራ ማለት ነው። በነገራችን ላይ አሁን የሚዘሩ አሉ። አሁን ራሱ የሚዘሩ አሉ። ያው ገበሬ ታውቃላችሁ፣ ተስፋችን በአላህ ነው። ኢንሻአላህ አላህም ደግሞ አይጥለንም ማለት ነው። ያው ይሄን ይመስላል የግብርና ህይወት እንደዚህ ነው ነው የምላችሁ። ሀሚድ ገበሬ መሆኑን እንዳትረሱ ለማስታወስ ያክል ነው። ለማስታወስ ያክል ነው የምላችሁ። ማሾ ግን በወሎ ብዙ አትታወቅም መሰለኝ፣ እንዲሁ አንዳንድ ቦታ ካልሆነ አትታወቅም። በእኛ ጋር ግን ብዛት ይታወቃል። እኛ ጋር ማሾ ነው ሲጀመር እና እንደዛ ነው እላችኋለሁ። ይህን ይመስላል ደግሞ በሚያፈራ ሰዓት በተግባር በቃ እሸት እየበላን ማሳያችሁ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።